በዓለም ዙሪያ የምትገኙ ጤናችሁን በቤታችሁ ማደስ የምትፈልጉ ሁሉ ዛሬ ሙሉ ጊዜያችንን ልንሰጠው የሚገባው ለጤናችን ነው። ዛሬ የምነግራችሁ በሚሊዮኖች የሚቆጠሩ ሰዎችን ሕይወት የለወጡ ወይም የቀየሩ 3 አስደናቂ የተፈጥሮ ስጦታዎች ናቸው። እነዚህ ምርቶች የዲኤክስኤን ምርቶች ናቸው። ዲኤክስኤን ማለት እንዲሁ ተራ የንግድ ድርጅት አይደለም። ከአሳን እንጉዳይ ወይም ከጋኖዴርማ የተፈጥሮ ንጉሥ የተዘጋጁ ሰውነታችንን ከውስጥም ከውጭም የሚያጸዱ የተፈጥሮ ስጦታዎች ናቸው። ዛሬ ስለ ዲኤክስኤን የጥርስ ሳሙና፣ ስለ አስደናቂው ቡና ጥቅሞች፣ አጠቃቀማቸውንና ንጽህናቸውን ልዩ የሚያደርጋቸውንም ሳይቀር ሁሉንም በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ እያደረጋችሁ እኔንም ማበረታቱኝ። በመጀመሪያ የምንጀምረው ሁላችንም ጠዋት ስንነሳ ከምንጠቀመው ነገር ግን ከጥርስ ሳሙናነቱ ባለፈ እንደ ፈርስት ኤድ ወይም የመጀመሪያ እርዳታ ከሚያገለግለው አስደናቂ የጋኖዚ የጥርስ ሳሙና ነው፣ ወይም ቱዝፔስት የምንለው ማለት ነው። ይህ የጥርስ ሳሙና ምንም አይነት ሳክሪን፣ ሰው ሰራሽ ማጣፈጫ፣ ፍሎራይድ፣ ጤናን የሚጎዱ ኬሚካል፣ ሰው ሰራሽ ቀለምም የለውም። ሙሉ በሙሉ የተፈጥሮ ነው። ጥራቱም የተረጋገጠ ነው። በመቀጠል ጥቅሞቹን እንመለከታለን። ይህ የጥርስ ሳሙና አንደኛ የጥርስ መበስበስንና መሸርሸርን ይከላከላል። ሁለተኛ የድድ መድማትንና የጥርስ መነቃነቅን ይከላከልልናል። ሶስተኛ ባክቴሪያን ሙሉ በሙሉ በማስወገድ በአፋችን ውስጥ ፍሬሽ የሆነ ትንፋሽ እንዲወጣ ያደርጋል። በመጨረሻ በአፋችን ውስጥ የሚወጡ መጥፎ ጠረኖችን ሙሉ በሙሉ በማስወገድ ቀን ሙሉ በራስ መተማመን እንዲኖረን ያደርጋል። ይህ የጥርስ ሳሙና ምንም አይነት ፍሎራይድ ስለሌለው ለአፍ ብቻ አይደለም። ትንሽ ራስ ምታት ሲኖርብን ግንባራችን ላይ ብንቀባ ወዲያው ያስታግስልናል። የነፍሳት ንክሻ ቢያጋጥመን በቦታው ላይ ነፍሳት በነከሰን ቦታ ላይ ብንቀባው ወዲያውኑ ያጠፋልናል። አጠቃቀሙን ስንመለከት ትንሽዬ ጠብታ ወይም የአተር ፍሬ የምታክል ጠብታ በብሩሻችን ላይ በማድረግ ቀስ እያደረግን ድዳችን ሳንጎዳ ቀስ አድርገን በመቦረሽ ጥቅሙን ማየት እንችላለን። በመቀጠል ደግሞ የቡና ወዳጆችን ዌልካም የምስራች የምንልበት የጠዋት ንቃታችንን ከጤና ጋር የሚያገናኘው የሊንግዚ ቡና ነው። ልዩ የሚያደርገው ከተመረጡ ምርጥ የብራዚል የቡና ፍሬዎች እና 100% ኦርጋኒክ ከሆነው የጋኖዴርማ እንጉዳይ የበለጸገ ነው። ካፌኑ እጅግ አነስተኛ ስለሆነ ለልብና ለጨጓራ ተስማሚ ነው። ጥቅሞቹን ስንመለከት ይህ ቡና የሰውነታችንን የደም ግፊትና የስኳር መጠን ለማስተካከል ይረዳናል። በጣም አስደናቂው ጥቅም ደግሞ የሰውነታችንን የበሽታ የመከላከል አቅም በከፍተኛ ደረጃ ወይም መጠን ይጨምራል። ሶስተኛ ከመጠን በላይ የሆነ ውፍረትንና አላስፈላጊ የሆነ ስብን ለማቃጠል ይረዳናል ማለት ነው። አጠቃቀሙን ስንመለከት ግማሽ ወይም ሙሉ ፓኬት በሞቀ ውሃ ውስጥ በማድረግ በጥብጦ መጠጣት የሰውነታችንን መርዛማ ነገሮችን ለማስወገድ ይረዳናል። ሶስተኛው ደግሞ ለቆዳችን ውበትና ጤና ፍጹም ተፈጥሯዊ እንክብካቤ የሚሰጠው ሁላችንም በቤታችን ውስጥ ልንተካው የሚገባው የጋኖዚ ሳሙና ነው። የዚህ ሳሙና ንጽህናውና ልዩነቱ ቆዳን የሚያሻክር ወይም የተፈጥሮ ቅባቱን የሚያጠፋ ምንም አይነት ኬሚካል የለውም። የተፈጥሮ ነው። ጥራቱም የተረጋገጠ ነው። ዋናው ንጥረ ነገሩ የጋኖዴርማ እንጉዳይና ፓልም ዘይት በመሆኑ በቪታሚን ኢ የበለጸገና ለሁሉም ቆዳ ተስማሚ ነው። ጥቅሞቹን ስንመለከት ባክቴሪያዎችን፣ ቆሻሻዎችንና የሞቱ የቆዳ ሴሎችን ሙሉ በሙሉ ያስወግዳል። ደግሞ ቆዳ እንዳይደርቅ በማድረግ የተፈጥሮ እርጥበቱን ጠብቆ ለስላሳና አንጸባራቂ እንዲሆን ያደርጋል። ጥቅሙ ደግሞ የፊት ነጠብጣብ፣ በፊት ላይ ያሉ ጥቋቁር ነገሮችና በተለያዩ ምክንያቶች የመጡ የፊት አለርጂን ያስወግዳልናል። አጠቃቀሙን በተመለከተ ደግሞ ሰውነታችን ከሆነ የምንታጠበው ወይም ደግሞ ፊታችን ከሆነ የምንታጠበው እንደ ምሳሌ ፊታችን ብለን እንውሰደውና ፊታችን ስንታጠብ መጀመሪያ በውሃ ብቻ በደንብ ከታጠብን በኋላ ሳሙናውን ፊታችን ላይ ሳናስነካ እጃችን ላይ አረፋውን በደንብ ከመታ ነው በኋላ ፊታችን ላይ እናደርገዋለን ማለት ነው። ፊታችን እየታጠበ ከሆነ አሊያም ደግሞ ሰውነታችን እየታጠብን ከሆነ ሰውነታችንም ላይ እንደዛው መጀመሪያ በውሃ እንታጠባለን።
ከዛ ደግሞ አረፋውን በእጃችን ሳሙናውን በእጃችን ቀብተን በአረፋው ብቻ እንታጠባለን። ከዚያ በኋላ ደግሞ 3 እና 5 ደቂቃ ቆይተን ብንታጠበው ቶሎ ለውጡን ያሳየናል ማለት ነው። ያው እንትኑ እንዴት ብዬ ላስረዳችሁ፣ ቆዳ ላይ ሲቆይ ነው ለውጡ ቶሎ ለማየት የሚረዳው ማለት ነው። እንግዲህ እነዚህን ምርቶች በቤታችን ውስጥ መጠቀም ጀመርን ማለት ጤናችንን በገዛ እጃችን ጠበቅን ማለት ነው። የሚያስደንቀው ደግሞ እነዚህ ምርቶች እየተጠቀምን የራሳችን ላይ የጤና ለውጥ እያየን ለኪሳችንም ገንዘብ የሚሆን መስራት እንችላለን ማለት ነው። እነዚህ ምርቶች መግዛትም ሆነ አባል ሆናችሁ ከኔ ጋር ዓለም አቀፉን ቢዝነስ ለመቀላቀል የምትፈልጉ ካላችሁ ከስር በማስቀምጥላችሁ ሊንክ የመጀመሪያ ኮሜንት ላይ ማስቀምጥላችኋለሁ፣ ከዲስክሪፕሽን ስር ማስቀምጥላችኋለሁ። እየተመዘገባችሁ እቃውንም መግዛት አባል ሆናችሁ ከኔ ጋር መስራት የምትፈልጉ ካላችሁ ዓለም አቀፉን ቢዝነስ መቀላቀል የምትፈልጉ ካላችሁም በደስታ አቀበላችኋለሁ። አመሰግናለሁ። ዲኤክስኤን ዋን ወርልድ ዋን ማርኬት። ጉድ ሞርኒንግ። ሰብስክራይብ አድርጉ። በመጨረሻ መርሳት የሌለብኝ ነገር ሼር አድርጉ፣ ሰብስክራይብ አድርጉ። አዳዲስ መረጃዎችን እለቅላችኋለሁ። አበረታቱኝ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም ሰው እንዲደርስ ተጠቃሚ እንዲሆን ሁሉም ሰው በነገራችን ላይ ሰዎች ጋር መድረስ ያለበት ስራ ነው። ይሄ ስራ ማለት ሲስተሙ በጣም ደስ ይላል። ቤታችን ሆነን መስራት ነው ምንችለው፣ መስራት እንችላለን ቤታችን ውስጥ። በዛ ላይ ደግሞ ሌላም ሰው በመጋበዝ በዛ በኩል ገቢ እናገኛለን። ራሳችንም ደግሞ ራሳችን በምንሰራውም ገቢ እናገኛለን። ስለዚህ ሌላውንም ሰው እንጠቅማለን፣ ራሳችንም እንጠቀማለን ማለት ነው። ይሄ ደግሞ በጣም ደስ የሚል ዜና ነው ብዬ አስባለሁ። ሰብስክራይብ አድርጉ። አመሰግናለሁ። ቻው ቻው ቻው።